ወደ ፕሮግራማችን ከመግባታችን በፊት አጠር ያለች ማስታወቂያ ላስገባላችሁ። ውድ ኢትዮጵያውያን በውጭም ያላችሁ እንዲሁም በሀገር ውስጥ ያላችሁ አዋጭ ስራ ትፈልጋላችሁ? እነሆ የዳቦ መጋገሪያ ማሽኑን፣ የዳቦ ማኮፈሻ ማሽኑን እንዲሁም የሊጥ ማብኪያ ማሽኑን ሶስቱንም ባንድ ላይ በ250 ሺህ ብር ብቻ ለገበያ አቅርበናል። ስለሆነም ይህንን እድል ይጠቀሙበት። ከመጨመሩ በፊት ፈጥነው ይግዙ። ሰላም የተወደዳችሁና የተከበራችሁ አድማጮቻችን እንደምን አላችሁ? በዛሬው ዝግጅታችን ላይ የምንመለከተው የ14 ሀገራት የገንዘብ ምንዛሬዎች በኢትዮጵያ ብር ሲመነዘሩ ስንት እየተመነዘሩ ይገኛሉ የሚለውን ዝርዝር መረጃ አጠር ባለ መልኩ ለእናንተ በማያሰለቻችሁ መልኩ ይዤላችሁ ቀርቤያለሁ። ታዲያ ይህን ቪዲዮ ስታዳምጡ ቪዲዮውን ላይክ ማድረጋችሁን አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ ይህ አዲሱና ትንሹ ቻናሌ ስለሆነ ባካችሁን እንዲያድግልኝ ሰብስክራይብ አድርጉኝ። እንዲሁም ላይክ እና ኮሜንት እያደረጋችሁም ሪኮመንድ እንዲያደርግልኝ እንድታግዙኝ ፈልጋለሁ። እኔ የአብሮነት ቲዩብ ባለቤት ነኝ። አብሮነት ቲዩብ ደግሞ ተዘግቷል። ስለዚህ ይህንን ቻናል ሞቅ አድርገን ለማሳደግ እንሞክራለን። አሁን ወደ መረጃው እናምራ። በቅድሚያም የምንመለከተው የቱርክ ሊሬን ሲሆን አንድ የቱርክ ሊሬ በ3 ብር ከ98 ሳንቲም እየተመነዘረ ይገኛል። የግብጽ ፓውንድን ስንመለከት ደግሞ አንድ የግብጽ ፓውንድ በ3 ብር ከ55 ሳንቲም እየተመነዘረ ይገኛል። የስዊድን ክሮነርን ስንመለከት ደግሞ አንድ የስዊድን ክሮነር በ19 ብር ከ41 ሳንቲም እየተመነዘረ ይገኛል። የስዊዝ ፍራንክን ስንመለከት ደግሞ አንድ የስዊዝ ፍራንክ በ231 ብር ከ24 ሳንቲም እየተመነዘረ ይገኛል። የጆርዳን ዲናርን ስንመለከት ደግሞ አንድ የጆርዳን ዲናር በ259 ብር ከ31 ሳንቲም እየተመነዘረ እንደሚገኝ የሐዋላው ዌብሳይት አስነብቧል። የአውስትራሊያን ዶላርን ስንመለከት ደግሞ አንድ የአውስትራሊያን ዶላር በ129 ብር ከ59 ሳንቲም እየተመነዘረ እንደሚገኝ የሐዋላው ዌብሳይት አስነብቧል። የባህሬን ዲናርን ስንመለከት ደግሞ አንድ የባህሬን ዲናር በ487 ብር ከ52 ሳንቲም እየተመነዘረ እንደሚገኝ የሐዋላው ዌብሳይት አስነብቧል። የእንግሊዝ ፓውንድን ስንመለከት ደግሞ አንድ የእንግሊዝ ፓውንድ በ245 ብር ከ30 ሳንቲም እየተመነዘረ እንደሚገኝ ሐዋላው ዌብሳይት አስነብቧል። የኩዌት ዲናርን ስንመለከት ደግሞ አንድ የኩዌት ዲናር በ594 ብር ከ57 ሳንቲም እየተመነዘረ ይገኛል። ዩሮን ስንመለከት ደግሞ አንድ ዩሮ በ211 ብር ከ85 ሳንቲም እየተመነዘረ ይገኛል። የዱባይ ድርሃምን ስንመለከት ደግሞ አንድ የዱባይ ድርሃም በ50 ብር ከ06 ሳንቲም እየተመነዘረ ይገኛል። የአሜሪካን ዶላርን ስንመለከት ደግሞ አንድ የአሜሪካን ዶላር በ183 ብር ከ87 ሳንቲም እየተመነዘረ ይገኛል። ይህም ከባለፈው የዛሬው ጭማሪ አድርጓል። የሳውዲ ሪያልን ስንመለከት ደግሞ አንድ የሳውዲ ሪያል በ48 ብር ከ92 ሳንቲም እየተመነዘረ ይገኛል። ውድ ቤተሰቦቻችን ቪዲዮአችን ወይም ደግሞ የዛሬው ዝግጅታችን ያደመጣችሁትን ይመስል ነበር። በዛሬው ዝግጅታችን ላይ ብዙም እንዳልደከማችሁ ወይም ደግሞ ብዙም እንዳልሰለቻችሁ ተስፋ አደርጋለሁ። ምክንያቱም ይህንን ዝግጅት ሳዘጋጀው እናንተን በማይሰለቻችሁ፣ እናንተን በማያደክማችሁ፣ እናንተን ስራ በማያስፈታችሁ መልኩ አጠር አድርጌ ለማቅረብ ሞክሬያለሁ። ቪዲዮአችንን እንግዲህ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም አብሮነት ቲዩብን በድጋሚ የማግኘት እድላችሁ ጠባብ ነው። በዚህኛው ግን በሰፊው እንገናኛለን። ከዚህ በኋላ እኔን ማግኘት የምትችሉት በዚህ አካውንት ብቻ ነው። በቻላችሁት አቅም ሰብስክራይብ እያደረጋችሁ ይህንን ቻናል እንድታበረታቱልኝ እፈልጋለሁ። እወዳችኋለሁ።